ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን በቦሌ ክፍለ ከተማ ወረዳ 3 አስተዳደር በኮሙኒኬሽን ጽህፈት ቤት በሳምንቱ የተሰሩ ስራዎችን እንደሚከተለው እናቀርባለን። በቅድሚያ አርዕስተ ዜና። የወረዳ የሰራተኛ የእግር ኳስ ቡድን አቻውን የቦሌ ወረዳ 5ን በሰፊ ጎል ልዩነት አሸነፈ። ንግድ ጽህፈት ቤት በሸማች መብት ጥበቃ በአዋጅ ቁጥር 813 2006 ላይ ለባለድርሻ አካላት ስልጠናን ሰጠ። የኮሙኒኬሽን ጽህፈት ቤት ማህበራዊ ሚዲያ ለበጎ ተግባር እንጠቀም በሚል መሪ ቃል ለባለድርሻ አካላት ስልጠናን ሰጠ። ባለጉዳይ ቀን እየተሰጠ ያለው አገልግሎት ተጠናክሮ ቀጥሏል። ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት በጎ ፍቃደኝነት ለተለወጠ ማህበረሰብ ህይወት በሚል መሪ ሀሳብ የ2017 የክረምት በጎ ፍቃድ አገልግሎት መዝጊያ እና የ2018 የበጋ በጎ ፍቃድ ማስጀመሪያ መርሃ ግብር አካሂዷል። አዲስ አበባ ከተማ አስተዳደር መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙሐዲር ረሻድ በተገኙበት የግንባታ ስራዎች ግምገማ ተካሄደ። የወረዳ የንግድ ጽህፈት ቤት ከአቻው ተቋም ከቃይ ቃሊቲ ክፍለ ከተማ ወረዳ 8 ንግድ ጽህፈት ቤት ጋር የልምድ ልውውጥ አካሄደ። ለዝርዝሩ ገነት ደመቀ። አመሰግናለሁ። ገነት ደመቀ ነኝ ከኮሙኒኬሽን። ሰራተኛ እግር ኳስ ቡድን አቻው የቦሌ ወረዳ 05 በሰፊ የጎል ልዩነት አሸነፈ። ቦሌ ክፍለ ከተማ ወጣቶችና ስፖርት ጽህፈት ቤት አዘጋጅነት በመካሄድ ላይ የሚገኘው የወረዳ የወንዶች የእግር ኳስ ውድድር ላይ በመሳተፍ ላይ የሚገኘው የወረዳችን ተወካይ አቻው ክፍለ ከተማ ወረዳ 05 አስተዳደር 4-2 በሆነ ውጤት ሰፊ ልዩነት አሸንፏል። ይህንን ጠንካራ የሰራተኛ ቡድን የተቀሩትን የወረዳ ለማሸነፍ ዋንጫውን በእጃችን እናስገባለን በማለት የቡድኑ ተጫዋቾች ገልጸዋል። የወረዳ ወጣቶችና ስፖርት ጽህፈት ቤትና የወረዳው ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት በትብብር በመስራት እስከ መጨረሻው በውጤት ለማጠናቀቅ እንደሚሰሩ የተቋማት የስራ ኃላፊዎች ገልጸዋል። በአዋጅ ቁጥር 813/2016 ላይ ከባለድርሻ አካል ጋር ስልጠና ሰጠ። ቦሌ ክፍለ ከተማ ወረዳ 03 ንግድ ጽህፈት ቤት በሸማቾች መብት ጥበቃ በአዋጅ ቁጥር 813/2006 ላይ ከባለድርሻ አካል ጋር ስልጠና ሰጥቷል። በስልጠናው የተገኙት የመጠጥ አከፋፋይ ባለድርሻ አካላት ሲሆኑ የሸማቾች መብት ጥበቃ የኮሚቴዎች ጭምር በተገኙበት አዋጅ ቁጥር 813/2006 ላይ መሰረት የሸማች መብት ጥበቃ ዙሪያ ስልጠና ሰጥቷል። በስልጠናውም የሰጡት የወረዳው ንግድ ጽህፈት ቤት ኃላፊ የሆኑት ወይዘሮ ምስኩ በሽር ሲሆኑ አሰልጣኞች ከስልጠናው አስፈላጊ ስለሆነ ሁላችሁም በትኩረት እንድትከታተሉና ያለደረሰኝ የሚነግዱ ነጋዴዎች ካሉ ከሆዲው አስተማሪ የእርምት እርምጃ እንደሚወስዱ አሳስበዋል። በተጨማሪም የወረዳው ስር የሚገኙ የሁሉም ንግድ ማህበረሰብ የምሽት ንግድ ቁጥጥር ተካሂዷል። በቁጥጥርም ወቅት ነጋዴዎች የማህበረሰቡን እስከ ምሽት ድረስ የንግድ እንቅስቃሴ ማስቀጠል እንደሚገባ ግንዛቤ ሰጥተዋል። በቀጣይም ህገወጥነት በጋራ ለመከላከል ይህንን ስልጠና አስፈላጊ በመሆኑ ከስልጠናው በኋላ እያንዳንዱ አካል ወደ ተግባር በመግባትና የጽህፈት ቤቱን በማገዝ የሸማቾች መብት ማስጠበቅ ይኖርበታል በማለት ስልጠናውን ሰጥተዋል። ማህበራዊ ሚዲያ ለበጎ ተግባር በኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ለበጎ ተግባር እንጠቀም በሚል ርዕስ የተዘጋጀውን ለባለድርሻ አካላት ስልጠና ሰጠ። በመድረኩም ላይ በወቅቱ ከፍተኛ ፍጥነትና አማራጭ እየሰፋ የሚገኘውን የማህበራዊ ሚዲያ ተደራሽነት በአግባቡ በኃላፊነትና በትኩረት መጠቀም የሚገባው በመሆኑ ስልጠናውን የሰጡት የወረዳችን ዲጂታል ሚዲያና ዜና አገልግሎት ቡድን መሪ የሆኑት አቶ አሸናፊ በባለጉዳይ ቀን እየተሰጠ ያለው አገልግሎት ተጠናክሮ ቀጥሏል። የወረዳ ዋና ስራ አስፈጻሚ ወይዘሮ ሰላማዊ ታየለ ከሌሎች የጽህፈት ቤት አመራሮች ጋር በጋራ በመሆን በአንድ ማዕከል አገልግሎት ፈልገው ለመጡ ተገልጋዮች ቅልጥፍና ባለው ግልጸኝነት በተላበሰበት መልኩ ሲያስተናግዱ ተመልክተናል። በቦሌ ክፍለ ከተማ ወረዳ 03 አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ የሆኑት አቶ አሸብር አበበና የኮሙኒኬሽን ጽህፈት ቤት በጋራ በመሆን በአንድ ማዕከልና በየጽህፈት ቤቱ ያለው አገልግሎት አሰጣጥ ያለበትን ሁኔታ ምልከታ ተደርጓል። አገልግሎቱም ለደንበኞች የህዝብ ፍላጎት በማርካት በመንግስትና መንግስታዊ ባልሆኑ ተቋማት የሚሰጥ መሆኑ ይታወቃል። በወረዳ ደረጃ የአገልግሎት አሰጣጥና የመልካም አስተዳደር ጋር በተያያዘ የሚስተዋሉ ችግሮችን ለተገልጋዩ የአንድ ማዕከል አገልግሎት እየሰጠ ይገኛል። በጎ ፈቃደኛ የተለወጠ ማህበረሰብ ህይወት መሰረት ነው በሚል መሪ ቃል በበጎ ፍቃድ ማስተባበሪያ ጽህፈት ቤት በበጎ ፍቃደኝነት የተለወጠ ማህበረሰብ ህይወት በሚል መሪ ሀሳብ የ2017 ዓመተ ምህረት የክረምት በጎ ፍቃድ አገልግሎት መዝጊያና የ2018 ዓመተ ምህረት የበጎ ፍቃድ ማስተባበሪያ መርሃ ግብር ተካሂዷል። የወረዳው ህብረተሰብ ተሳትፎና
በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ የሆኑት አቶ ጌቱ ቂጣታ በርካታ የማህበረሰብ ክፍል በማሳተፍ የክረምት በጎ ፍቃድ አገልግሎት ስራዎችን መከናወናቸውን በግልጽ በአቅመ ደካማ ቤት እድሳት፣ የማዕድ ማጋራት፣ አረንጓዴ አሻራ፣ የሀብት ማሰባሰብ እና ሌሎች በርካታ ተግባራት ከወጣቶች ከሴቶች እና በጎ ፍቃደኞች ከባለ ሀብት መከናወኑን ገልጸው የ2018 የበጎ ፍቃድ ተግባር በጎ ፍቃደኞችን በተዘጋጁ መርሃ ግብሮች ላይ በመሳተፍ ህብረተሰቡን ተጠቃሚ ለማድረግ እንዲሁም በያዝነው በጀት ዓመት በርካታ የመንግስት ወጪዎችን ለበጎ ፍቃደኝነት አቅም ማዳበር ገልጸው በመጨረሻም የክረምት በጎ ፍቃድ ተግባር ላይ የላቀ አስተዋጽኦ ላደረጉ ግለሰቦች እና ተቋማት እውቅና ሰጥተዋል። የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙህዲን ረሻድ በተገኙበት የግንባታ ስራዎች ተገምግመዋል። በቦሌ ክፍለ ከተማ ወረዳ 03 አስተዳደር በተከናወኑ የስራዎች አፈጻጸም ግምገማ ከቦሌ ብራስ አንስቶ እስከ አትላስ እንዲሁም በእንግሊዝ ኤምባሲ እስከ ኤድና ሞል አደባባይ ድረስ እየተከናወነ የሚገኘው የኮሪደር እና የመንገድ ግንባታ ስራዎች በታቀደላቸው የጊዜ ሰሌዳ ውስጥ እንዲጠናቀቁ የተቋማት መካከል ያለውን ትብብር እና ቅንጅት መሰረት ባደረገ መልኩ የአፈጻጸም ሪፖርት ተቋራጮች፣ መሐንዲሶች፣ አማካሪ ድርጅቶች፣ የክፍለ ከተማና የወረዳ አመራሮች፣ ኮንስትራክሽን እና ዲዛይን ቢሮ ተወካዮች፣ ስራ ተቋራጮች፣ በሁሉም ፕሮጀክቶች አማካሪ መሐንዲሶች፣ የአዲስ አበባ ከተማ መንገዶች ባለስልጣን አመራሮች፣ የመሰረተ ልማት አቀናጅ መስሪያ ቤት፣ የመብራት የውሃና የቴሌ ተወካዮች በተገኙበት ቀርበው ተገምግመዋል። በዚህም ስራዎችን በፍጥነት በጥራት እየተከናወነ መሆኑ ተገልጾ አሁን የተቀመጠው ጊዜ ገደብ ስራዎች አጠናቆ ለመውጣት እንቅፋት የሆኑ ጉዳዮችን በአጭር ጊዜ ውስጥ በትብብር ለሚመለከታቸው ተቋማት እንዲያሳኩ አቅጣጫ በዋና ዳይሬክተሩ ኢንጂነር ሙህዲን ረሻድ ተቀምጠዋል። በቦሌ ክፍለ ከተማ ወረዳ 03 አስተዳደር ንግድ ጽሕፈት ቤት ከአቻው ተቋሙ የአቃቂ ክፍለ ከተማ ወረዳ 08 አስተዳደር ንግድ ጽሕፈት ቤት ጋር የተለያዩ ርዕሰ ጉዳዮች ላይ ልምድ ልውውጥ አካፍሏል። የወረዳው ንግድ ጽሕፈት ቤት ኃላፊ የሆኑት ወይዘሮ ምስኩ በሽር ተቋሙ በልምድ ልውውጥ ለተገልጋዮች ምቹ ሁኔታ የተሻለ መልኩ ከመፍጠር ጀምሮ በዘመናዊ ቴክኖሎጂ የታገዘ ፈጣንና ቀልጣፋ አገልግሎት አሰጣጥ ጨምሮ የተቋሙን ስራዎችን በወቅታዊ ተግባራት ጋር አቀናጅቶ የማከናወን ጥራቱን የጠበቀ አደረጃጀት በተሻለ የማከናወን የተገኙ ልምዶችን ለውጡን የተሰጠ ውስጥ ገልጸዋል። ልምድ ልውውጡም ተቀራራቢነት ያላቸው አሰራሮች በተሻለ አፈጻጸም ለማስመዝገብ አቅም ከሆነ በተጨማሪ አፈጻጸሞችን 100+ አሳክቶ የተቋሙን ዓላማ ግብ ለማድረስ እንደሚረዳ ገልጸዋል። የቦሌ ክፍለ ከተማ ወረዳ 03 ጽዳትና ውበት አስተዳደር ጽሕፈት ቤት በመልሶ መጠቀም የተሰሩ ስራዎችን ኤግዚቢሽንና ባዛር አካሄደ። የወረዳው ዋና ስራ አስፈጻሚ የሆኑት ወይዘሮ ሰላማዊት አየለ የኤግዚቢሽን ባዛር ላይ በተገኙበት ባሳለፍነው የመክፈቻ መልእክት በወረዳው ውብና ጽዱ በማድረግ እየተሰራ ካለው ተግባራት በማቀናጀት ቆሻሻ ሀብት ነው በሚል እሳቤ የተሻለ ወደ ተግባር ለመቀየር የተለያዩ የወዳደቁ ቁሳቁሶች መልሶ በመጠቀም የሰራውን ስራ አበረታች መሆኑን አንስተው በተሰራውም ውጤታማ ስራ ምስጋናቸውን አቅርበዋል። የቦሌ ክፍለ ከተማ የጽዳትና ውበት አስተዳደር ጽሕፈት ቤት ኃላፊ አቶ ተስፋዬ ታደሰ የበኩላቸውን የእያንዳንዱ ነዋሪዎች አስተሳሰብ በመቀየር የሚመጣውን ቆሻሻ በአግባቡ ይዘው መልሶ በመጠቀም የአካባቢያቸውን ጽዱ በማድረግ በተጨማሪም ለገቢ ምንጭ ለዜጎች የስራ ዕድል መፍጠሪያ ለማድረግ በርካታ ውጤት የታጀበ ስራዎች መሰራቱን ጠቁመዋል። የወረዳው ጽዳትና ከተማ ውበት አስተዳደር ጽሕፈት ቤት ኃላፊ አቶ ዳንኤል በቀለ የበኩላቸውን የወቅቱን ቆሻሻ አያያዝ አወጋገር ላይ እየመጣ ካለው ለውጥ በተጨማሪ በዚህ ልክ በገቢ ምንጭነት ለማሳደግ መቻሉን የፈጠራ ስራዎችና እንደ መነሻ ሀሳብ ከማገልገልም በላይ የስራ ዕድል ፈጠራ የራሱ አስተዋጽኦ ማድረጉን ጨምረው ገልጿል። በማስቀጠልም የተለያዩ የትምህርት ተቋማት በተገኙበት የተማሪዎች ኤግዚቢሽን ላይ ከወዳደቁ ቁሳቁሶች የተሰሩ የትምህርት መርጃ መሳሪያዎች አቅርበዋል። በዝግጅቱም የወረዳው አመራሮች፣ የተቋሙ ሰራተኞች፣ የወረዳ ተማሪዎች፣ ጥሪ የተደረገላቸው እንግዶች በተገኙበት የመልሶ መጠቀም የተለያዩ ስራ ቁሳቁሶች ቀርበዋል።